በአሜሪካ ከፍተኛ የዋጋ ጭማሪ እየታየ ባለበት ወቅት ዶናልድ ጄ ትራምፕ የዋጋ ግሽበቱን ወድጄዋለሁ አሉ። የአሜሪካ የዋጋ ጭማሪ ባለፉት 3 ዓመታት ታይቶ በማይታወቅ ፍጥነት በናረበት ወቅት ፕሬዝዳንት ዶናልድ ትራምፕ የዋጋ ግሽበቱን እወደዋለሁ አሉ። የአሜሪካ መንግስት ይፋዊ መረጃዎች እንደሚያሳዩት በግንቦት ወር 4.2 በመቶ የዋጋ ጭማሪ ታይቷል። በሚያዝያ ወር የኢራን ጦርነት መቀስቀስን ተከትሎ የነዳጅ ዋጋ ላይ ለውጥ በመታየቱ የዋጋ ጭማሪው 3.8 በመቶ ከፍ ብሎ ነበር። ትራምፕ በዋይት ሃውስ ለጋዜጠኞች እወደዋለሁ፣ ቁጥሮቹ በጣም አሪፍ ነበሩ፣ ለምን እንደምወደው ታውቃለህ? የዋጋ ግሽበት እወዳለሁ ሲሉ ተናግረዋል። ነገር ግን ከኢራን ጋር የተጀመረው ጦርነት ሲቆም ዋጋው በፍጥነት እንደሚቀንስ ቃል ገብተዋል። የአሜሪካ ጦር በኢራን የሚገኙ የተለያዩ ቦታዎች ላይ ድብደባ መፈጸሙን ቀጥሏል። ረቡዕ ዕለት በዋጋ ግሽበቱ ላይ አስተያየት የሰጡት ዶናልድ ጄ ትራምፕ የአሜሪካ መከላከያ ኃይል በሚሊዮን በርሜሎች የሚቆጠሩ የኢራን ነዳጅ ዘይት ለመውሰድ በምሽት ዘመቻ ማካሄዱን ተናግረዋል። ይህም ዋጋ በተወሰነ መልኩ እንዲቀንስ አስተዋጽኦ ማድረጉን አብራርተዋል። ይህ ግጭት ሲያቆም የነዳጅ ዋጋ ከዚህ ቀደም ወደ ነበረበት ሲቀንስ ታያላችሁ ሲሉ በዋይት ሃውስ ለተሰበሰቡ ጋዜጠኞች ተናግረዋል። የብሬንት ድፍድፍ ነዳጅ ዘይት አሁንም ከኢራን ጦርነት በፊት ከነበረው ጋር ሲነጻጸር በከፍተኛ ዋጋ እየተሸጠ ነው። ትራምፕ በኋላ ላይ ለኒውዮርክ ታይምስ በሰጡት አስተያየት ንግግራቸው ከአውዱ ውጪ መወሰዱን ተናግረው ማለት የፈለጉት የዋጋ ግሽበቱ ከተጠበቀው በጣም ዝቅ ያለ እንደሆነ አብራርተዋል። ረቡዕ ዕለት የአሜሪካ የሸማቾች ዋጋ ጠቋሚ ከፍተኛ ጭማሪ መታየቱን የመዘገበ ሲሆን ይህም ከኢራን ጦርነት በኋላ የዋጋ ንረቱ የእያንዳንዱን ኪስ የበለጠ እያንኳኳ መሆኑን ያሳየ ነው ተብሏል። ትራምፕ ከዚህ ቀደም የዋጋ ግሽበቱ ጊዜያዊ መሆኑን ተናግረው ጦርነቱ እንደቆመ እንደሚቀንስ ቃል ገብተው ነበር። የአሜሪካ የዋጋ ግሽበት በጆ ባይደን ስልጣን ዘመን ከነበረው 9.1 በመቶ ዝቅ ያለ ነው። ነገር ግን አሜሪካ የማሟያ ምርጫ ለማድረግ እየተዘጋጀች ባለችበት በዚህ ወቅት ትራምፕ ላይ ፖለቲካዊ ጦስ ይዞ መምጣቱ አይቀርም። ከፍተኛ የዋጋ ጭማሪ ሲኖር የአሜሪካ የፌዴራል ግምጃ ቤት ለሚገዛቸው ሰነዶች ከፍተኛ ወለድ እንደሚከፍል ስለሚገደድ በምጣኔ ሀብቱ ላይ አሉታዊ ተጽዕኖ ይኖረዋል። ይህም የመንግስትን ወጪ ከፍ የሚያደርግ ሲሆን ኢኮኖሚው ላይ ጫና ይፈጥራል። በአሜሪካ የነዳጅና ኢነርጂ ዋጋ ባለፈው ዓመት ከነበረው ጋር ሲነጻጸር በግንቦት ወር ጭማሪ ያሳየ ሲሆን ፔትሮሊየም በከፍተኛውን ድርሻ ይይዛል። በኢራን እና በአሜሪካ መካከል የሚካሄደው ጦርነት እንደቀጠለ ሲሆን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸውን ቀጥለዋል። ሁለቱ አገራት ወደ ሰላም የመምጣት ዕድላቸው ዕለት በዕለት እየተመናመነ መምጣቱን በመጥቀስ በርካታ የመካከለኛው ምስራቅ ተንታኞች ስጋታቸውን ገልጸዋል። ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ ስትዘጋ የነዳጅ ዋጋ ጭማሪ ያሳያል። አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር ኃይል ማዕከላዊ እዝ የሆርሙዝ ወሽመጥ ነዳጅ ጫኝ እና የንግድ መርከቦች ጨምሮ ለሁሉም የባህር ላይ እንቅስቃሴ ዝግ መሆኑን አስታወቀ። ባለፉት ቀናት አሜሪካ እና ኢራን ጥቃት ሲፈጽሙ የቆዩ ሲሆን አሜሪካ በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን በአጸፋው በፋርስ ባህረ ሰላጤ ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና በእስራኤል ላይ ጥቃት ፈጽማለች። ረቡዕ ሌሊት በአሜሪካ የተፈጸመውን ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አብዮታዊ ዘቡ በህገወጥ መንገድ ለማለፍ ሞክረዋል ያላቸውን 2 መርከቦችን መምታቱን አስታውቋል። የኢራን ወታደራዊ ማዘዣ የሆነው ሀተም አልአንቢያ እንዳስታወቀው በቀጠናው ባለው አለመረጋጋት ምክንያት የሆርሙዝ ወሽመጥ ለሁሉም መርከቦች ተዘግቷል በማለት ለማለፍ የሚሞክሩ መርከቦች ላይ እርምጃ እንደሚወስድ አስታውቋል። የወሳኙ የባህር መተላለፊያ መዘጋት ለወራት ጋብ ብሎ የነበረው የአሜሪካና ኢራን ጦርነት እየተባባሰ መሆኑን የሚያመለክት ነው። ከፍተኛ መጠን ያለው የዓለም የነዳጅ ፍጆታ የሚተላለፍበት ወሽመጥ በመዘጋቱ የነዳጅ ዋጋ ላይ ጭማሪ ተከስቷል። ጦርነቱ በየካቲት ወር መጨረሻ ገደማ ከተቀሰቀሰ በኋላ ኢራን ሆርሙዝን ሙሉ ለሙሉ ከመዝጋት ይልቅ በመርከቦች እንቅስቃሴ ላይ ገደቦች ጥላ ቁጥጥር ስታደርግ ነበር። በተጨማሪም የባህር መተላለፊያውን የሚመለከት አዲስ ሕግና አሰራር በማውጣት ሆርሙዝን በቁጥጥሯ ስር ለማስገባት ስትሰራ ቆይታለች። ይህም የኢራን ውሳኔ የተሰማውን ኢራን የአሜሪካ የጦር ሄሊኮፕተርን መታ ከጣለች በኋላ ከአሜሪካ ተደጋጋሚ ጥቃት ስለተፈጸመባት ነው። ሆርሙዝ ወሽመጥ ዓለም ለፍጆታው ከሚያስፈልገው 20 በመቶ ነዳጅ፣ ዘይትና ጋዝ ከባህር ሰላጤው ሀገራት በመነሳት በየቀኑ የሚተላለፍበት ወሳኝ የባህር መስመር ነው። አሜሪካ አዲስ ጥቃት ከፈጸመች በኋላ ኢራን በባህረ ሰላጤው የሚገኙ የጦር ሰፈሮችን ኢላማ አደረገች። ዶናልድ ጄ ትራምፕ ኢራንን ክፉኛ እንደበድባታለን ማለታቸውን ተከትሎ የአሜሪካ ጦር ጥቃት በመፈጸሙ ቴህራን በባህረ ሰላጤው በሚገኙ ጦር ሰፈሮች ላይ የአጸፋ እርምጃ ወሰደች። የአሜሪካ ማዕከላዊ እዝ ወይም ሴንቲኮም ፕሬዝዳንት ትራምፕ ኢራን ጦርነቱን ለማቆም የሚያስችል ስምምነትን ለመቀበል ብዙ ጊዜ ፈጀች ካሉ በኋላ ለተከታታይ 2 ቀናት ራስን የመከላከል ጥቃቶችን መፈጸሙን አስታውቋል።
በምላሹ ኢራን በባህሬን፣ ኩዌት የሚገኙ የጦር ሰፈሮች ላይ ጥቃት መፈጸሟን አስታውቃለች። እነዚህ ጦር ሰፈሮች ከዚህ ቀደምም ተመሳሳይ የአጸፋ እርምጃ የወሰደችባቸው ናቸው። ሁለቱ ሀገራት እርስ በርስ የሚያደርጉት መታኮስ በሚያዝያ ወር የተደረሰውን የተኩስ አቁም አደጋ ላይ ጥሎታል። አሜሪካ የቴህራን የአየር መከላከያዎችን፣ ራዳሮችንና ሌሎች ተቋማት ላይ ድብደባ ከፈጸመች በኋላ በአገሪቱ ደቡባዊ ክፍል በሆርሙዝ አቅራቢያ አካባቢ ፍንዳታ ተሰምቷል። የእስላማዊ አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ የሚያልፉ ሁለት የነዳጅ መርከቦች ላይ ጥቃት መፈጸሙን የኢራን መገናኛ ብዙሃን ዘግበዋል። ስለ ጥቃቱ ወዲያውኑ ማረጋገጫ የሰጠ አካል የለም። ይህ የተከሰተው የኢራን መገናኛ ብዙሃን የሆርሙዝ ወሽመጥ ለማንኛውም አይነት መርከብ ሙሉ በሙሉ ዝግ መሆኑን ካስታወቁ በኋላ ነው። ሴንቲኮም ግን የንግድ መርከቦች በሆርሙዝ ወሽመጥ በኩል እያለፉ ነው ሲል መግለጫ ሰጥቷል። በወሽመጡ የሚያልፉ መርከቦች ላይ ጥቃት ተደረሰ እና መስመሩ ሙሉ በሙሉ ዳግም ከተዘጋ በኋላ የነዳጅ ዋጋ ጭማሪ አሳይቷል። በእስያ ገበያ ዛሬ ማለዳ ብሬንት ድፍድፍ ነዳጅ ዘይት በበርሜል የ2 በመቶ ጭማሪ በማሳየት $95 መሸጥ ጀምሯል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ መካከለኛው ምስራቅ ወደ ማይወጣው ቀውስ ውስጥ እየገባ ነው ሲሉ አስጠንቅቀው በቅርብ ጊዜ የተከሰቱት ግጭቶች የተኩስ አቁሙ የተኩሱን መጠን መቀነስ ብቻ ላይ አስተዋጽኦ ያደረገ ይመስላል ብለዋል። የተኩስ መጠኑን መቀነስ ወደ ሙሉ ጦርነት እንዲሻገር ማድረግ የለብንም። ሁሉም ወገኖች ወደ ዲፕሎማሲያዊ መፍትሄ ማምጣት አለባቸው። ተጨማሪ ጥቃት አያስፈልግም። ከዚህ በኋላ ምንም ሰበብ አያስፈልግም ሲሉ መግለጫቸው ላይ ጠቅሰዋል። አሜሪካ በባህረ ሰላጤው የነዳጅ መርከብ መምታቷን ካስታወቀች በኋላ 3 የህንድ መርከቦች ጠፉ። የአሜሪካ ጦር ከኢራን ነዳጅ ለማጓጓዝ ሙከራ በማድረግ የአሜሪካን እገዳ ጥሷል የተባለ የነዳጅ መርከብን በባህረ ሰላጤዋ ኦማን አወደመች። የአሜሪካ ማዕከላዊ እዝ በኤክስ ገጹ ባሰፈረው ጽሑፍ መርከበኞቹ ከአሜሪካ የተሰጣቸውን አቅጣጫ በተደጋጋሚ ማክበር ባለመቻላቸው የጦር አውሮፕላኑ የፓላውን ሰንደቅ ዓላማ በምታውለበለበው ሴት ቤሎ መርከብ በሞተሯ ክፍል ላይ ጥቃት በመፈጸም ማውደሙን ገልጿል። በኦማን ባህር ዳርቻ ሴት ቤሎ ላይ ጥቃት ከተፈጸመ በኋላ የህንድ መንግስት 3 መርከበኞቹ እንደጠፉና 21 ህንዳውያን የመርከበኞች ቡድን መታደግ መቻሉን ገልጿል። በቀጠናው የንግድ መርከቦችና የሲቪል መሰረተ ልማቶች ላይ የሚፈጸመው ጥቃት ሊቆም ይገባል ብለዋል። ቴህራን የሆርሙዝ ወሽመጥን ከዘጋች በኋላ የአሜሪካ ጦር የኢራንን ወደብ አገልግሎት እንዳይሰጥ አግዷል። ወሽመጡ 20 በመቶ የሚሆን የዓለም ነዳጅና ጋዝ የሚጓጓዝበት መስመር ነው። የአሜሪካ ጦር እገዳ ከጣለ አንስቶ 8 መርከቦችን ያወደመ ሲሆን ሌሎች 134 መርከቦችን ደግሞ አቅጣጫ እንዲለውጡ ማድረጉን ማዕከላዊ እዟ አስታውቋል። እንደዚህ ያሉ ትኩስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ።